እኔና እሷ ፍቅረኛ ነን ኤሪክ። ምን ፍቅረኛ? እሷ የፍቅር ጓደኛዬ ናት ለኔ። እኔና እሱ ነው አይደል? እኔና እሱ ምን ተዋወቀው እኮ ከረጅም ጊዜ በፊት ነው አይደል? እኮ እስካሁን የምታወሩ የምታስማየው ነገር እኔ እንደ ጓደኛ እንደሆናችሁ ነው። አሁን ባንድ ፍቅረኞች ነን እኛን ይላል። ፍቅረኛ ነን፣ በቅርቡ ልንጋባ ነው። ሚዜ ለመሆን ተዘጋጅ። ባይሆን ፍቅርን ይግለጿት። ረጃድርን ኧረ እባክህ በቱርክኛ ማውራት ጀመራችሁ ደግሞ። يقول الشاعر تاهت عيوني في جمال عيونك واختار قلبي أن يغوص ويغرق. ትክክል ላልተረጉመው እችላለሁ ግን እሺ። አይኖችሽ እንዳንቺ ውብ የለም በምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ ሲሰራሽ የዋለ ሲሰራሽ ያደረ የኔ በመሆንሽ ክብሬ ተከበረ። ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛ አይነሽ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን አልሐምዱሊላህ። እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይጠበቅልኝ። ዛሬም በድጋሚ መተናል። ይህንን ቪዲዮ ስትጀምሩ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ምክንያቱም ከአንድ ወር በላይ እዚህ ዩቲዩብ ላይ ስለጠፋን ዩቲዩብ ደግሞ ለወዳጆቻችን ቪዲዮዎችንን ተደራሽ እያደረገልን አይደለምና እስቲ ባካችሁን አግዙን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ለወዳጅ ዘመዶቻችሁ ደግሞ በየሁሉም የሚገኙበት ፕላትፎርም ላይ ሼር አድርጉላቸው። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እኔም ወዳችኋለሁ። ከኔ አይበልጥም። እኔ ነው ወዳችኋለሁ። አንቺ ምን ያህል ነው የምትወዳቸው? ከዚህ ስኬት እስከ ሰማይ ልበለ ግን በአዲስ ሁኔታ መጥቼ ግን ተቀብለውኛልና ትላንትና አለቀሱ ናቸው። በጣም ጨካኞች ናቸው። አስለቅሰውኛል። ያቺንም ባይን ደግሞ አስከፍላቸዋለሁ አይቀርም። የሆነ ቦታ ለለቅሶ የምትጠቀመውን እንባ አባከንባት። አልቅሳ ማታክ ልጅ አስለቀስናት። ብትሞት ራሱ አልተጠቀመውም። አንተ ድጋሚ ያንን እንባ አይኔ ሲጀመር እኔ ስሙን አንቺ ታለቅሻለሽ። አረ ደስ ነው የሚለኝ እና ተገላገለ። ለዛ አያስፈልግሽም ለቅሶ ምናምን። ብቻ ግን ሰሞኑን ያው ሁላችሁም እያየናቸው ነበረ ኮሜንታችሁንና ደስ ይላል። ያው እንደዚህ እናንተን ደግሞ በስራ ደክማችሁ ዝላችሁ በእኛ ቪዲዮ ስትዝናኑ እኛም እጅግ በጣም ደስ ነው የሚለን እውነቱን ለመናገር እና ዛሬ እንደ እውነታው ኤሪክን ጠርተነዋል። ግን እስኪመጣ ድረስ መግቢያ እንስራ ብለን ነው እየመጣ ነው እና አንዳንድ ነገሮችን ልንነግረው ነው። ማለትም ያው እኔና ረዱ የት ነው የምንተዋወቃት? እቺን የመሰለች ቆንጆ ልጅ ከየት ነው ያመጣሃት? እስከ ዛሬ የት ደብቀሃት ነው የሚል ኮሜንት ከኤሪክ ብቻ ሳይሆን ከነሱም ማለት ነው። ወይኔ በጣም ይወደድኳችሁ ነው እና እንዴት እንደምንተዋወቅ ምናምን ነገር እናንተ ማወቅ በጣም ፈልጋችኋል፣ ስትጠይቁኝ ነበረ በውስጥም እና ኤሪክም ደግሞ ማወቅ ፈልጎ ነበረ። እንንገረው ወይስ አንንገረው? እንዴት ይሻላል? ብንነግረው ይሻላል። እንንገረው በጣም كيف حالك؟ أنا بخير وأنت كيف؟ كيف تجمع؟ زينش؟ كله سلام كله كويس؟ كله كويس كله قنجو. فاميلي كويس؟ فاميلي اكتر كويس. كتير كويس؟ اكتر كويس. لا أنا ما تكتتني يمكن. አንቺ ምንድን ነበር ለካ እኔ እኮ ባለፈው ሲዘፍንልሽ ጊዜ ደነገጥኩኝና
እየፎገረሽ መስሎኝ ነበረ። እንትን ሃይዋን ማለት የሆነ ምን ማለት ነው? እንስሳ ማለት ነው። ያ አሁን ያሂልወት አኒ ተአል ምናምን ሲል ከዛ ያሂዋን እያለ አንቺ እንስሳ ነኝ አይደለም። አረ የኔ ቆንጆ እያለሽ ነው እንጂ ገርሞኛል። እኔ እንደ ቆንጆ እንዳለሽ አንቺ ቆንጆ ተአሊ ማለት ነይ ወደኔ ምናምን እያለ ነበር። እና ውድ ቤተሰቦች ያው እናቱን ለመናገር ረዱን የት ነው ማቃት? ኤሪክ ንገረኝ። አይ አንተም ራሱ ከፋሚሊዎቻችን ጋር ነው መስማት ያለብህ። እሺ ተበኩ ብለን ወስነናል እና ያው እንደ ውሳኔያችንን አክብረህ እስከዛሬ ስለቆየ በጣም እናመሰግናለን። አልረሐውስ አማርኛው እንዳንጣላ ዛሬ የት እንደ በአማርኛ ሲያወራ ነው የምትጣሉት? እንደውም አሞገስኩ ሰድበኛል። እና ብቻ ግን ቤተሰቦች ያው እኔና ረዱ የምንተዋወቀው ያው ከአመታት በፊት ነው። የሆነ አሪፍ ጊዜ ላይ አልነበርኩም አክቹአሊ እውነቱን ለመናገር እና የዛን ታይም ላይ ከጎኔ ነበረች። የሆነ ማለትም የሆነ ነገሮች ምናምን በጣም በተበላሹ ሰዓት ምናምን ጥሩ ባልነበረ ሰዓት ምናምን ነገር ከአንድ አካባቢ ወደ ሌላ አካባቢ ሙቭ ሳደርግ ነው የምንተዋወቀው እና የዛን ሰዓት በነገራቶች በሙሉ እውነቱን ለመናገር ተስፋ ቆርጬ ነበርና ተስፋ እንዳልቆርጥ አለሁኝ አይዞህ እና በብዙ ነገሮች ማለትም የሰው ልጅ የሆነ መጥፎ ጊዜ ያጋጥመዋል። እዛ መጥፎ ጊዜ ላይ እያንዳንዱ ጥቃቅን ነገር ለዛ ሰው በጣም በትልቅ ደረጃ የሚመነዘር ዋጋ ያለው ክስተት ሆኖ ነው በዛ ሰው ህይወት የሚያልፈውና እኔ በማጣት ሰዓት እንደነገርኳችሁ አሪፍ ጊዜ አልነበረም። የሆነ ሰዓት ላይ ከዩቲዩብም የጠፋሁበት ታይም ነበርና በዛን ታይም በብዙ ነገሮች ተመልሼ እንድመጣ ተስፋ እንዳልቆርጥ በብዙ ነገር ያገዙኝ ሰዎች መሃል አንዷ ናት ረዱ እና የመጥፎ ጊዜ ጓደኛ ግን እንትን ነው እስከ መጨረሻው የምትተውት አለ ማለት ያው ከቪዲዮ ጀርባ ብዙ ጊዜ እንገናኛለን፣ እንወያያለን። የሆነ ነገር ስታስብ ጊዜ ታወያየኛለች፣ እኔም ልክ እንደዛውና የመጥፎ ጊዜ ጓደኛ ነው። ብቻ ግን የሆነ ማለት ሰው የሆነ ሰዓት የምትፈልጉበት ጊዜ ሰው ፈልጋችሁ ሰው ማጣት ማለት ከባድ ነውና የሆነ አሪፍ ያለ ነበረ ጊዜ ላይ ሰው ሆኖ መገኘት ደግሞ ከባድ ነው እና በእነሱም ፊት የምሬን ነው የምልሽ ከልቤ አመሰግንሻለሁ። በጣም መልካም ሰው ነሽ ማለት ልብሽን አይቀይርብሽ። በጣም ጥሩ ሰው ነሽ ማለት ለኔ ብቻ ሳይሆን አይደለም ግን ቁም ነገር ግን ለኔ ብቻ ሳይሆን ለብዙ ሰው ሳክሪፋይስ ስከፍል ማቃት ሰው ናት። የምር የራሷን ነገር ትታ የሰዎችን ነገር ለማስተካከል ለሰዎች ራሷን በቃ የምትሰጥ ሰው ናትና ማለት አንቺን በማወቅ እኔ እድለኛ ነኝ እና ከልብ ነው ማመሰግንሽም። ብቻ ያው የተዋወቅንበት መንገድ እንደዛ ነው እና እንደዛ አይነት ጓደኛ ምን ይባላል? ቢጀንን ማለት ነው። እኔ እንዴት አስተረጉልኝ? በቃ ቢጀንን በጣም በቃ ደስ የሚል የሚያምር ቆንጆ በቃ ሁሉም ነው እንደዛ ነው ማለት ቢጀንን ብቻ ግን ደስ የሚል ትርጉም ነው ያለው። አመሰግናለሁ። ሌላም ቃላቶችን ስተኛሽ ወደፊት እና ፋሚሊ እሱ እንዳለው ስለኔ ብቻ ነው ያወራው፣ ግን እኔም ደግሞ ስለሱ አልነገርኳችሁ። በጣም ብዙ ነገሮችን ሲያደርግልኝ ነበረ። የኔን አኩልቶ ነው እያሳየ ያለው፣ ግን በሰዓቱ ለኔ የሆነ ነገር ያደርግልኛል። ያው ስትሰጡ ይሰጣችኋል የሚባለው ከመጀመሪያው እና እርስ በርስ እየተደጋገፍን ያለፍናቸው በጣም ብዙ ጊዜያቶች አሉ። እንዲህ ነው ብለን ልናብራራቸው አንችልም። የኛ ክሊክ በጣም ብዙ ነገር እና እነሱ ነገሮች አሉ። ጓደኝነታችን በጣም ጠንካራ ነበረ። አሁን ስንሞጋገስ ግን ልንውለው በቃ ላውራበት አንተ አውርተዋል እኮ ላውራ ብቻ ግን እኔም ስለተዋወቅኩ ደስ ብሎኛል። ደግሞ ግን ስታያት ምናምን ምን አይነት ሰው ናት? የሆነ የምትወደድ ቀለል ያለች ሰው ናት።
አሁን እነሱ ራሱ ገና እንዳዩት ነው የወደዱት። አሰቃይቼ ስለጀመርኩት ይወደኛል። ምንድን ነው ያልሽው? ምን እሺ፣ እዚህ ሰፈር ያለ እኔ ፈቃድ አንቺ እዚህ ምን ትሰራለሽ? ያለ ፍቃድ እንደዛ ነው ያለች። ብቻ ግን እነሱ ራሱ በጣም ነው የወደዱሽ። ጀነን ክሲር ክሲር እና ግን አታውሩ በቃ ችግር የሚያምር ቆንጆ በጣም ሚስብ ምናምን ማለት ነው። እና ብቻ ግን ስለ ግንኙነት እየነገርንህ ነበረ እና አልሃለሁ ብቻ سوا بس كمان شو عيونه حلوين عربك عينش ያምራል አይንሽ ያምራል ማለት ነው ያልከው አይንሽ ያምራል አይኖችሽ ያምራል አይኖችሽ ደግሞ የሆነ በአረብኛ አባባል አለ ስለ አይን ማለት ነው እንደዚህ ቆንጆ አይን ያለው ሰው ይሄ ደግሞ በጣም ሙድ አባባል ነው ስለዚህ ያኔ በአማርኛ እንዴት ነው ምነግራት አላውቅም በአረብኛ ልንገራት አንተ አስተርጉምልኝ يقول الشاعر تاهت عيوني في جمال عيونك واختار قلبي أن يغوص ويغرق ማለት ነው እና እኔ በጣም ትክክል ላልተረጉሞ እችላለሁ ግን እሺ አራት ትችላለህ እንዴ ተረጉሙ አይኖችሽ በአይኖችሽ ውስጥ ጠፉ አይኖች አይደለም አይኖችሽ በአይኖችሽ ውስጥ ጠፉ ወዲና የሚጠፉት አይ እኔ አላውቅም በአማርኛ ግን አይደለም ጠፉ አይደለም አይኖቼ በአይኖችሽ ባህር ውስጥ ጠፉ ልቤ በአይኖችሽ ባህር ሰመጡ እኔ እንግዲህ እናንተ ተርጉሙለት በቃ ኮሜንት ላይ ደግሞ ከባድ ነው በጣም ከባድ ነው ማለት እንደዛ ነው ይመስለኝ ተርጉሙላት አልገባኝም ምን ብዬ ላድንቅ ምን ብዬ ግን አመሰግናለሁ አረ ፍቅርን ይግለጿት ተሽክላይ ወጃድርን አረ እባክህ በቱርክኛ ማውራት ጀመራችሁ ደግሞ እና ብቻ ግን ያው ቱርኮች ፍቅርን ይኑሯት ይግለጿት በጣም ነው ደስ የሚለው ግን ላንተ ምን ነግርህ ዛሬ ደግሞ ይሄ ያልችው በቱርክኛ በሷ ታፍታል ቸኩላር ምንድነው ኤሪክ ምንድነው እያልክ ያለው ቆይ እሺ ብቻ ግን እኔና እሷ ግን ከዚህ በፊት የመረታም እንትን ቆይ ቱርክኛ የሚችል ሰው እሱ ይሳፉን ይገራችሁ ከፈለክ ትርጉሙ እሺ ቆይ ማለት አንተ መግለጽ ይችላሉ ቆይ ከአይኗ በላይ ማለት እሷም ህልባ ከዚህ በላይ ንግግሯም ህልባ አረ ኤሪክ ቆይ እኔ ምን አግረ ነገር አለ ቆይ ገባኝ እኔ እንጃላቀም ተርጉሙልኝ እንዴ ሁሉ ነገር ህልዋ ሆኖ አይሆንም እኮ ልንገርህ ቆይ አንድ ነገር ቆንጆ ለምን አይሆንም حلوة ማውሽ አይፈልግም ሀቢቢ ለምን አይሆንም ህልዋ እና ህልዋ አይደለችም አረ ቆይ ብቻ ግን ይኸውልህ እኔና እሷ ቢጀነን ቆይ እቻ ጓደኛሞች ነበርን የኔና እሷን ግንኙነት እኮ እየነገርንህ እያቋረጥክ ነው ይኸውልህ እንዳልረሳ ብዬ ይኸውልህ ሻውራ ይኸውልህ እኔና እሷ በፊት እንትን ግንኙነታችን ይኸውልህ በመጥፎ ጊዜ ነው የተገናኘ ነው መቼም እንደማትክደኝ መቼም እንደማትለየኝ አውቃለሁ ወንድን ያልኩ ቢጀነን እኔና እሷ ፍቅረኛ ነን ኤሪክ ምን ፍቅረኛ እሷ የፍቅር ጓደኛዬ ናት ለኔ ንገሪው ምን ልነግረው እችላለሁ የነገርኩህ አይደለም ኖ አይ ካንቺ እንደውት መስማት ከፈለገ እኔና እሱ ፍቅረኛሞችን ልንገልጽልህ ይፈልግ ነው እሱ ምን ሆነ አይ ሶሻል ሚዲያ ላይ ከዚህ በፊት ማውራት ስላልፈለግን ያው ረጅም ጊዜ ምን ሆንክ አራምን ግን
አይ የሆነ እኔ ስልካዎች የመጣው እሺ ምን ሆንክ? የደበረ ነገር አለ? አልገባኝም። ፍቅረኛ ናችሁ? ፍቅረኛ ነን። ፍቅረኛ ናችሁ ምን ማለት ነው? ላ እንጂ አሁን የምር ፍቅረኛ ናችሁ? አትጩህ አንተ። ምን እንዳይደብራት ምን ሆነ ነው? አዎ ነን። ምን ነው አሁን አንተ እነሷ በጣም ኮንጂን እኮ ግን ፕራንክ ነው። አረ ፕራንክ የለም አንተ። የምን ፕራንክ ነው? የምር ነው። አንተ እነሷ ፍቅረኛ? አዎ ፍቅረኛ ነን። ሲጀመር ኧረ አላምንም። ፕራንክ ነው። በቅርቡ ልንጋባ ነው። ኧረ እባክህ ሰርግ አትከልድ እንዴ ተው። ኧረ የምሬን አንተ እነሷ ፍቅረኛ ተሐቡ ባድ? አዎ ፍቅረኛ ነን። ምን ቆይ አይደለም። እኔ ግን አሁን ግልጽ ያልሆነልኝ ነገር አለ ማለት ፕራንክ ያደረክ ነው። አረ ፕራንክ ይለኛል። ለምንድን ነው አንተ እንደደበረ? ለምንድን ነው እንደዚህ የተጨነቅከው? ምናምን አልገባኝም። እባክህ ፕራንክ አታብዛ አንተ በጣም ያው አይደለም። የምሬን ነው። ና እጅህን አምጣ ካላመንከኝ። አላምንም። ፕራንክ በጣም አበዛ ሲጀምር። አንተ ፕራንክ ምናምን ፍቅረኛ ነን። በቅርቡ ልንጋባ ነው። ሚዜ ለመሆን ተዘጋጅ። ባይሆን ለማን ምን ያወራችሁ ነው? አይ እሷ ፕራንክ ነው ምናምን ይለኛል። አቆያችሁ? ኧረ አብሽር ችግር አስፈላጊ ትንሽ ምን ነው ፕራንክ? ምን ብለከው ነበር አሁን? ወይስ የነገርነው? ምን ነው ፕራንክ የሚመስለው? እስቲ የነ አናምርም? አታምርም? ምን ማለት ነው? ፕራንክ ተው እንጂ። ኦኬ በቃ ችግር የለውም። ከኔ ጋር ነው ችግር ያለብህ ማለት ነው። እሷን አሁን ስታደናንቃ ስታሞግሳት ነበር። እኔ ነኝ የማላምረው? እሷ ጋር ምን ችግር አለብኝ? እሷ ህልዋ እኔስ ለምን እንዳታምነው? አንተ በጣም ክፉ ሰው ነህ። እንዴት እንደዚህ ተናገረው? እንዳትናገረው እና ለወንድ ልጅ ቆንጆ ይባላል። ኧረ እባክህ በጣም ነው የምትገርመው። ግን አንተም ምን እያደረግሽ ነበረ ደግሞ ስትመጪ ጊዜ? ፕራንክ ስታበዛ ምን እያደረግኩ ነበረ? ስልክ አወሩ፣ ከዛ ተሽከረከርኩ። የምር ግን ማለት ነው የሆነ እንትን አይልሽም? የሆነ ልጅነት ምናምን አይናፍቅሽ? ናፍቆኝማ ነው። ናፍቆኝ ነው። ቆይ ለምን የሆነ ጌም አላጫወትሽም? እንደው ምን ላጫወትሽም? ልጅ እያለ ምን እንጫወተው? እንኳን አንተ ፕራንክ ላይ አይደለም። እሱ ፕራንክ መስሎታል። አንተ እኮ ታወቅና ከሱ ጋር ሆነን ነው። ግን ጫወታው ከሚቀር ኧረ እባክህ ኧረ እሱ አይችልም። ተይ አይደል እንደዚህ ነው ያዘኝ። አንተን አይደለም እንደዚህ በደንብ ያዘኝ። ስሚ ስለማይችል ማለት ነው አታስተምሪ። ቦታ ምን ሆነክ ነው? ፕራንክ ነው። አይ ፕራንክ ነው ማለት ነው። እንደዚህ የሚያስፈልግ ነገር ለምንድን ነው? ቆይ ማለት የሆነ ፊትክን ሳየው ጊዜ ተቀየረ ባንዱ። ፊትክ ለምንድን ነው የተቀየረው? ቆይ እኔ ስጀምር ቆይ አዙሯት ራሱ አንድ ነገር እንዳትሆን። ቆይ እኔ ምን ነይ ቆይ አሁን ሲሪየስ ሊሆን እንደ ላምንህ ማለት ነው። እውነት እንደሆነ ግን አላምንህም። አችልም ደግሞ የምር ነው አችልም። ፍራንክ ይቅርብ ወንድሜ። አለማመኑ ለምን አስፈለገ? እሱ እኮ ነው ያልገባኝ። አላ ሲጀምር ውሸታችሁ አላምንም ማለት ውሸት ለማለት እኮ መጀመሪያ ካንተ የሆነ ነገር ማየት አለብን አይደለ?
ምንም አንተን እንደዛ ፍቅረኛሞች ነን አይደለንም ብለን አንተን እንደዛ የምንዋሽክ ምንም አይነት ምክንያት የለንም። እኔ አልገባኝም ማለት ሀሳቡ ራሱ ምንድን ነው? እኔ እና እሱ ነው አይደለ? እኔ እና እሱ የምንተዋወቀው እኮ ከረጅም ጊዜ በፊት ነው አይደለ እኮ። እስካሁን የምታወሩ የማየው ነገር እኔ እንደ ጓደኛ እንደሆናችሁ ነው። አሁን በአንድ ፍቅረኞች ነን ማለት በቃ እሺ። እጇን ያዝ እጇን ያዝኩት ይከፋት አቻውታት ይሄው ያው አቀድም እያጫወትኳት አልነበር እኔ ነኝ እንደዚህ ተስፈፈረ። ምን ሆነ ነው? ቆይ ለምን እኔ እኮ እኔ ያልገባኝ ነገር ምንድን ነው የሚደብርህ? የደበረህ ነገር ነው። ለምን ነው የሚደብርህ? እና እኮ ለምንድን ነው እንደዚህ የምትሆነው? እኮ ጥያቄያችን ግን እስኪ ነኝ አንድ ጊዜ ወክ እናድርጋለን። አዎ ወክ አድርግ። እጅ መያዝ ራሱ አልችልም። እንደዚህ ነው እጅ መያዝ። ቆይ ሲጀመር አሁን እናንቱ አፍካሪ ናችሁ። ቀለበቱ የት አለ? የአፍካሪ ለምን እጇ ላይ ቀለበት የለም? እኮ ገና ፍቅረኛ ነው እንጂ ግን አይ በቃ ቀለበት ላደርግልሽ ችግር የለውም እኮ እሺ። አንዴ ቀለበት ይዛል እንዴ? ይሄው ቀለበት እኔ ላንቺ ሲጀመር ቀለበት እኔ ያለህል ሰጠኝ። አዎ አይገርም እናት እኔ ምንም ነገር ቢሆንስ ላንቺ ብሰጥሽ ደግሞ ሲያንስሽ እንጂ አንዴ አይንሽን ጨፍ ይዘካ ካሁን በፊት እኮ ነው ያግብቼ አላውቅም። አንቺ ነሽ የመጀመሪያም የመጨረሻዬም። ስለዚህ አስተምሪኝ። ኧረ እባክሽ እሺ። ስለዚህ ይቀለድን አይደለም። አይንሽን ጨፍኝ። እሺ ግለጪው። የኔ ቆንጆ ታገቢኛለሽ? ተከባካለሁ። እሱ ጋር ነው የሚደረግ። በዚህኛው ነው የሚደረግ። በቃ ይሄው አሁን አሳይኝ። ይሄው ዋው! እስቲ እዩት። አያምርም? እጇ ነው ቀለበቱ። እጇ ያምራል። እጇም ቀለበቱ በጣም ያምራል። ዋው! ይሄ ፈርጥ ባይዘይ ማለት ነው። ሲጀመር ላንቺ ያንስብሻል። ግን ማለት ነው ያንስብሻል። ወይ ጥንት ነገር ይመስላል። ቆይ አይደለም እኔ አልገባኝ ነገር ምንድነው? ቆይ ችግር አለ? የምን ችግር? ለምንድን ነው የደበረ? ምንድነው? አልገባኝም። ኧረ አልደበረኝም። ለምን ችግር? በቃ ተጫወቱ። እሺ ምን አይነት ጨዋታ ላጫወትልህ ደግሞ? እስቲ እንዴ አንተ ደግሞ ምንድነው ላጫወትልህ? ለሱ ብለን አይ እኔ ሲጀመር ላዝናናው ላስደስተው ብዬ ነው። ደበረ አታጫውታት ስለማትችል ማለት ነው። እጇም አትችል እንደዚህ የሚያባብለን ነገር ምንድነው? እኔ አልገባኝም። በዚህ ልክ ምናምን ነገር እንትን ውስጥ መግባት የለብንም እኮ። ምን ሆነ ነው ዜር መስላችሁ? ግን ያው የሳክሽ ነው የደበረ ነገር ነው እኮ ነው ማለት የሳክላን ያስፈልጋል እኮ ዝም ብለህ አሪፍ ነው ምናምን ብለህ ማለት ትችላለህ። ግን አሁን በጣም ብዙ ነገር እያልክ ነው። እየሳክ ሊሆን ይችላል ግን እንዳገባ ጉርጋድ ውስጥ ደግሞ አሁን ደስከባ ቆይ እኔ ለምንድን ነው የምታየኝ? ፍቅርኛ አታያትም? ጉርጋድ ውስጥ ብትገባ አንተስ ጓደኛ አይደለህ እንዴ? ቢያንስ እንጨነቅልሃለን እንደሌላ ማለት ነው። አንተ በጣም ጥሩ ሰው ነው። ለፍቅረኛም ለጓደኛም ታስባለህ። አዎ ኦማይ ላላ ግዴታ ነው። ጓደኛ እኮ ነው። እንዴት ያስብልህ እኮ በቃ ግዛቱ ለምንድን ነው ከኔ ጋር የምትደርሱ? ፍቅረኛ ናችሁ። ምን ላድርግላችሁ? እንትን ብታደርግልን ደስ ይለኛል። የሆነ አይ ቱርክ ምናምን ይደስልኝ። ቱርክ ቫኬሽን ያዘጋጅልና እሱ ግን እንትን ላይ ነው። ፊልም ደግሞ ትወጃለሽ በጣም። ሃኒሙን ላይ ነው መሆን ያለበት። ሃኒሙን ላይ ነው መሆን ያለበት። አፍተር ዌዲንግ ማለት ነው። ከጋብቻ በኋላ ምን ከሰርጋችን በኋላ ለሃኒሙን ቱርክ መሄድ አስበናልና እና እሷ ደግሞ የቱርክ ፊልም አድናቂ ነችና ቺኩር ፊልም የተሰራበት ምናምን እኮ አሁን እኔ ሲሄድ የኛ ሰፈር ምን ነበር የሆነ ሰዓት ላይ ያየነው የኛ ሰፈር ኦኬ እንትን ኦኬ ሲሪየስ አይደለም አምቲ ያማች ነው። አይ አይደለም ሲሪየስ አይደለም። ኦኬ አዎ እሱ ፊልም የተሰራበትን ሎኬሽን ታሳየናለህ እንዴ? እኔ ቆይ ላሳያችሁ። ምን ችግር አለው?
ቆይ አይደለም ቆይ ቆይ እኔ አልገባኝም እኮ የምር ምንድነው? ቆይ አንዴ ቆይ እኔ አልገባኝም እኮ ምንድነው? ቆይ ማለት እንዴ እኔ አንደርስታንድ ላደርገው አልቻልኩኝም። ምን ሆነህ ነው? ቆይ ምን ሆንኩ ማለት እንዲህ መጀመሪያ ስትመጣ ጊዜ ስለሷ ውበት እያወራህ ነበር፣ ስታደንቃት ነበረ ምናምን ነገር እንዴ ምን ሆናል? የተፈጠረ ነገር አለ? እኔ ነገርኩ ነገር ትክክል አይደለም ነው ምንድነው? አረ የተፈጠረ ነገር የለም። አረ እኔ ምንድነው የምትለው ነገር እኮ የለም ታዲያ። አረ የተፈጠረ ነገር የለም። አረ እባክህ በጣም አንተ ስትስቅ ደስ ትላለህ፣ ግን በጣም እንዴ አንተም ደስ ትላለህ በጣም እንዴ ለምን ማስታወቂያ ምናምን እንዴ አንድ ነገር ልጠይቅህ በቃ ተይቂኝ መልስላት። እኔ ታውቀዋለህ አይደለ? ለረጅም ጊዜ እኔ ያወቅኩት አሁን ነው እኮ እኔ ምን አልካችሁ? ምን እየተሰማው ምን እያለ እንደሆነ አልገባኝም። ና እንጂ ኤሪክ ምን ሆነ ነው? ኤሪክ